በዛሬ ማለዳ የምንጀምረው የትምህርታችን ሐሳብ ራስን ማደስ በሚል ርዕስ ይሆናል። ስለዚህ የምትጽፉ ሰዎች ራስን ማደስ ብላችሁ ጻፉ። ራስን ማደስ፣ ራስን ማደስ። በዚህ በአዲስ አበባ በሚኖረን የመልካም ወጣት ስልጠና ላይ የምንመለከተው የመጀመሪያው ሐሳብ አሁን ከርዕሱ እንደነገርኳችሁ ራስን ማደስ ነው። መነሻ የምናደርገው የትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 31 ላይ ያለውን የእግዚአብሔር ቃል ነው። በኢሳይያስ መጽሐፍ ምዕራፍ 40 ከቁጥር 27 ጀምሮ ያለውን ያዕቆብ ሆይ